አቶ ሌጉ ለጎደኛ ምን አይነት ሰው ነህ አንተ? ድሮም ሳላቅ እንደዛ ሰው ነው ብሎ ይጠየቃል። ምንድነው ጎደኛዬ እየሰደብክኝ አይመስልህም ወይ? መጀመሪያ እኮ ቤት ውስጥ ሰጠኝ እንደፈለግኩ እንዳደረግልን ብሎ ትናገራለህ። እኔ ምንድ የተሰጠውህ እኮ እንደምትኖር እንጂ የፈለክ ነገር እንደምታደርግም ወይ ብሎ ሲጠይቀው እሷ አይደለ ሳኑነት እንደ እሱ መታ የነገረችው ትንሽ ስለቀማመስኩ ነው ትንሽ ነና ካደረኩት ብሎ ይናገራል። እኔ ቤት የሰጠዋችሁ ለሁለታችሁም ነው እንጂ ለአንተ አይደለም ብሎ ሲናገረው አንተ ወንድነትህ በዚህ ነው ሴት ላይ ነው ወንድነትህ የምታወጣው ብሎ ሲናገረው አንተ ሌጉ እባክህ ተረጋጋ። አንተ ከመሬት ተነስቼ አንተን እንደዚህ ሰው አደረኩ ብሎ ሲናገረው አቶ ሌጉም ባንተ ሳይሆን በላቤ ነው ጠብ አድርጌ ያገኘሁት ብሎ ይናገራል። እሱም ለአቶ ሌጉ አንተ ሰውዬ እውነት ምስትህን በጣም ነህ የቀየረችህ ብሎ ይናገራል። እሱም እዛ ጊዜ አቶ ሌጉ መቆጣጠር ስላልቻለም በጠፍ ብሎ ጥሎ ይሄዳል። እሱም ጠፋ እኔ ነኝ በጥፊ የመታኝ እያለ ይገኛል። በዛ ጊዜ የአቶ ሌጉ ጎደኛ ምስት መኪና ውስጥ እየሄደች ዲና ታገኛለች። በዛ ጊዜ እሷም እንደዚህ ነው ያለች፣ ምን ነው ሰይጣን ያየው መሰልሽ ብሎ ትናገራለች። እሷን ምን መሰለሽ ትኛለሽ፣ ይኸው ሰይጣኗ ፊት ለፊት ቆማለች ነው ብሎ ሀንቃ ትይዛለች። በድጋሜ ራሴን ላስተዋወቅሽ አምራን ይባላለው እወልሽ የምወዱበት ሰው ቢመጡበት የትናንትና ሳይሆን የዛሬ ሰይጣን እማ ነኝ ብላ ራሷን ትናገራለች። አንቺ ማትረቢ እጄን አሳመምሽኝ ብላ ስትናገረው አንቺ የሰው ህይወት የምትበታተን ሰው የማያምኝ አይመስልሽም ወይ ብላ ስትናገረው አንቺ እምልሽን ነገር ማሰሚኝ ከሆነ አናትሽ ነው ሁለት ጊዜ የሚልሽ ብላ ከጸጉር የሚቆርጡበትም እንዴ ልትገል ነው እንዴ? ኧረ አትግይ። አሁን እምልሽን ነገር ስሚኝ እትዬ የት እንዳለው ንገርኝ እያለች በቅንድ መላጫ አንገቷ ላይ ትሄዳለች። እሷም እሺ እነግራሻለሁ ብላ ስትናገረው በዚህ ሰዓት የራሷ ሰው ወደ ቤቱ እየወሰዱት ነው ብላ ስትናገራለች። ስለዚህ አሁን እኔ አላምንሽም፣ እምቢ ካልሽ አንገትሽ ነው የምቆርጥሽ፣ ቶሎ ብለሽ ንገርኝ ብላ ስትናገረው ስልኳን አንስታ ልደውል ስል እሺ አሽኝ ከራሴ አንሽኝ፣ ስለዚህ እንዴት ነው ምደወለው ብላ ስልኳን ስትደውል ስል እኔ እስካሁን አውቄው ነው ያንቺ ስራ ሁሉም ነገር ዝም የምልሽ፣ ግን አንቺ ሁልጊዜ በስራዬ እንቅፍ ትሆኝብኛለች ብላ ስትናገረው አሁን ዝም ብለሽ ስልክሽን ደወለሽ ትደያለሽ። ለሴትዮዋ ስልክ ስትደውለው አታስቢ እኔ ቤቴን ደርሻለሁ ልጆቹን ደርሶኝ ሄዱ እያለች መልሱን ትመልሳለች። እሰይ ስትለ አምናን በጣም ስለተናደደች ስልኳን እጇ ላይ ትዝጋለች። አንቺ ሰላም እንደምታውቂ ሰው ሰላም ነኝ ስትይ እንኳን በሰላም ሆናችሁ ስትይ ትንሽ አታፍሬም ብላ ትሄዳለች። ኑሃሚ በጣም ስለተከሳችና ቁጭ ብላ ፊቱ ስለተቀየረበት በጣም ተከፍታ ምን ሆነሽ ነው ልጄ ብላ አማቿ ትጠይቃለች። እኔ እኮ ስለ እናቴ እኮ ብዙ እንደሚያሳስብኝ እንደዛ ብላ ስትይ እሷን ወደ ቤቷ ስትመለስ አሁን በድጋሜ ሊመታት ይሆን ብሎ ሲደወለው ኑሃሚ ለእሷን ባል ቤት አይደለም ለምንድነው የምትመታው ትላለች። አባዬ እኔ ጋር ብዙ ጊዜ ደጋግሞ ይደውላል ግን እሷ ጋር አንድም አይደውልም ብሎ ስትጠይቀው በዛ ጊዜ አዎ ልጄ እኔ ግራ ገብቶኛል። በዚህ ጊዜ
ሌጉ ማገባት አለበት በይ ነገር ብሎ ሲናገራ በዛ እንደዚህ እያወራ እያሉ ሌጉ ይመጣል። እሱ ምን ነው ሌጉ ምን ሆንክ ደህና አይደለም ብላ ባለቤቱን ትጠይቃለች። በዛ ጊዜ ሌጉ እሺ ኑሃማ አንድ ጊዜ ልጄ ብቻችን ተይን ብሎ ይናገራል። አይ ባለቤቷም እንዴ ምንድን ነው እሷን ቤተሰብ አይደለችም ወይ ትቀመጥ ምን ችግር አለ ብላ ትናገራለች። በዛ ጊዜ አቶ ሌሉ እንደውም ትቀመጥ አሪፍ ነው ትስማ ብሎ ትናገራታል። አንተ ምን ሆንክ ስለው ከአባቱ ጋር ተጣልቶ እንደመጣ ይናገራል። በዛ ጊዜ ኑሃሚን በጣም ትደነግጣለች። ካሁን በኋላ እኔ የምወድኝ ሰዎች ጋር አጠገብ ስትደርሺ ማየትም አልፈልግም። እነሱ መሀል አጠገብ ስትገኝ ከአሁን በኋላ የተፈጠርሽው ቀን እንደምትረግሚ ነው እማደርግሽ ብላ ታስፈራለች። ስለዚህ ይሄ ነገር ከላይ ጋር አንሽልኝ እያለች ወይዘሮ ሮማን እየጮች ትገኛለች። ስለዚህ ከአሁን በኋላ አምናን እባክሽ አሳመምሽ እኮ አንሽልኝ ብላ ስትጠይቀው አሁን እንደሰማኩሽ ከተረዳሽ ከአሁን በኋላ የሚወዱ አጠገብ ስትደርሺ ከዚህ ባሴ እንደሚደርስሽ ይወቅ ብላ ጥላ ትሄዳለች። በዛ ጊዜ ወይዘሪት ሳና ምንድን ነው እቺ ልጅ ድሮ እንደዚህ አደለችም ምን ሆና ነው ብሏ ስትናገረው እኔ ሮማን አደለውም ያደረሽው ነገር ሁሉም ነገር ዋጋሽን ታገኛለች ብላ ትናገራለች። እንዴ ሴትዮዋን ቀድሜ ባለቃትም በዚህ ምላጭ ልትገለኝ ነበረ እያለች በስስት ሀሳብ ውስጥ ገብታ መኪናውን ገብታ እየነደች ትገኛለች። ሰላም ሰላም ውድ ፋሚሊዎቼ ሰላምና ፍቅር እያላችሁ አለም ዳርቻ ብዝት ይበልላችሁ። እንደተለመደ ደግሞ የሚቀጥል ክላስ የኑሃሚን ድራማ ይዤ መጥቻለሁ። እስከ መጨረሻ ቪዲዮ ከኔ ጋር እንደምትሆኙ በአቅርቦ እጠይቃቸዋለሁ። ኑሃሚ እንደፈራሁት አባዬ እርሶም አስቀይም ወይ ብሎ ሲናገረው አማቷ ለምንድን ነው በቃ እውነቱ ይሄ ብር እሱም አቀየረውብናል ብላ ስትናገረ እሱም ይሄን ዋሚ ራስሽን በዚህ ያህል መስጨናነቅ አስፈልግሽም ይሄ ነገር የትልቆች ጉዳይ ነው ብሎ ስትናገረው ኑሃሚን እንዴት ነው ማይቀየመው አባቴ ማልጨናነቀው እኔ ራሴ ትዳሬን ይዤ ቀና አደረግኩ ብዬ ሳስብ እናንተም በእኔ በኩል እያስቀየመብኝ ነው ብላ ስታለቅሰው የኑሃሚን እናት ትመጣለች። ምን ሆነሽ ነው ልጄ ምኖ ስትናገረው ይኸው እማዬ ምንደና አለው ይኸው አባዬ እነሱም አስቀየሙ ብላ ስትናገረው እናንተ እኮ መጀመሪያ አልሰማም አላችሁኝ እንጂ እሱ እኮ ልጁ ከተበላሽ ቆይቷል ብላ ስትናገረው ኑሃሚን በጣም ተከፍታ ጥላት ትሄዳለች። በዛ ጊዜ እነሱ ሲሄዱ ቆይ ተሰማ ምን ሆንክ ብሎ ኑሃሚን ምን ሆንክ ብላ ስትጠይቀው ተው የእሱ አትናገረኝ እሷ እኮ ብሎ ምስትህን ተቀየርክ ምስትህን አቀየረችህ ወይ ብለው ስትናገረው በዛ ጊዜ እኔም በሱ ተናድጄ ባቦስኪ ብዬ ይዤ ነው የመጣው ብላ ይናገራታል። እሱ አንተ እኮ እኔ እኮ ለዚህ ነው የሚወደው በእኔ እኮ ምንም ነገር ድርድር አታውቅም ብላ ስትናገረው እሱ እኮ አውቃለሁ እኔ አንቺ ካላካበርኩሽ አንቺ ካላስከበርኩሽ ምንድን ነው ስራዬ ብሎ ይናገራል። ይሄ ለዘመናት ወዳጄ የሆነው የቀረብኩ ሰው ተመልሶ ይኸው ጠላቴ ሆኖ መጣልኝ ያንዳ ያለኝን ልጅ እሱ ነበረ ብሎ ለሚስቱ ትነገራለች። አዎ ይሄ እሷም አታናድድ ሌቁ ይሄ እኮ በመሀላችን ደህና ጥሩ ሰው እንዳለ መጥፎ ሰውም እንዳለ መረዳት በዚህ ላይ ስላየ ራስህን ትጠብቃለህ ብላ ትናገራለች። እስቲ አባቴ ናና አቀፈኝ ብላ ስትጠይቀው እሱ ተነስቶ ያንቀፋል። ዳኒ እና
አረቄ ለዳኒ አረቄ ሲጠብቅኝ በምሳ ሸኘኸኝ ብሎ ሲጠይቀው ዳኒ አረቄ እያልሽ ነው ብሎ ሲጠይቀው አይ እኔ ምሳ እያልኩ ነው ብላ ትናገራለች። ምንድን ነው ለማንኛውም ለሰሞኑ ትክስ አልክ ችግር አለ ብሎ ይናገራል። ዳጊም ምን ችግር ምን እባክሽ እኔ ወደ ቤት ተመልሼ አላቅም ብሎ ሲጠይቀው እኔ ስለ አባቴ ነገር እያሳሰብኝ ነው ይጠይቃል። እሷም የቸቤ ጉዳይ እያወራችኝ እሱም ስለ ቋንቋ መለማመድ በዚህ ናህል እኔም ያቀየረች ነገር እኔም ቻባ መገባት እፈልጋለሁ ብሎ ሲጠይቀው ጩናም እረ ነገር እንደዚህ ነገር የጠላትህን አልመኝህም እንደዚህ ነገር አልፈልግም ብሎ ስትጠይቀው ስለዚህም እኔ አንተ ዳጊም ጩና ከአሁን በኋላ እንደዚህ ነገር አድርገ ለማይሽ ልሰርቅ ሳይሆን በሌላ ነገር አልፈልግም ብሎ ሲናገረው ለአንተ እረ ከአሁን በኋላ እንደዛ ነገር ስራ አልፈልግም መሰረክተህና መታፈስም ላንተ ብዬ አቆማለሁ ብሎ ስትናገረው ግን እኮ እኔ ለመሰረቅ ለኔ ጥቅም ሆኖልኛል ልብህን አግኝቻለሁ ብላ ትናገራለች። እንዴት ምንድነው ያገኘህ ነገር ብሎ ሲጠይቀው በመጀመሪያ ያንተ ስልክ ስለተሰረቁ አይደል እንዴ አንተ ያገኘው ብላ ትናገራለች። በዛ ጊዜ አሁን ተይና ዳጊ እኔ ቤት ላከራይህ እፈልጋለሁ ብላ ስትጠይቀው አይ እኔ ለኔሞ ብላ ስትነግረው ዳጊ ከአሁን በኋላ እኔ መወሸት አልፈልግም እኔ ካንተ ፎንቃ ብላ ስትናገረው ተው ተው በቃ አትጨርሺ እኔ ሁሉም ነገር ተረድቻለሁ ብሎ ሲናገረው እኔም ያን ፎንቅሽ ጨምድዶኛል ብሎ ይናገራታል። እሷ በጣም ስለደነገጠችና አንተም እያለች እያለቀሰች ትገኛለች። በደስታ እንባ ነው እያለቀስኳለሁ እያለች አንተ ዳጊም ምንድነው ምንድነው አንተ ፊቴን ምንድነው አንቺ ፊቴን አይትሽ አንተ አንብም ነው ብላ ስትጠይቀው እኔ አብነን አደለውም የሰው ፊት አይቼ ማንበብ የምችለው ብላ ስትናገረው እና እስቲ አንተ የኔ ፍቅረኛ ልትሆን ነው ብላ ስትጠይቀው አይ እንጂ ምን ሆነሽ ነው ተረጋጊ እኔም እኮ እወድሻለሁ ብላ ስትጠይቀው እስቲ አሁን ምን ላድርግህ ልዋጥህ ወይ ላቅፍህ ወይ ብላ ስትጠይቀው እሺ ወይንስ ደግሞ በኋላ ላቅፍህ እስቲ ምንድነው የማደርገው እኔ በጣም ደስ ብሎኝ እያለች ትናገራለች። በዛ ጊዜ እኔ አላቅም ዳጊ ካሁን በኋላ አንተ ሁሉም ነገር ደስታ ብቻ ማረግ ነው የምፈልገው ያንተ ሀዘንም ሁሉም ነገር እንደውም የኔ ደስታ አንስቼ ላንተ መጨረሽ እፈልገው ላስደስት እሞክራለሁ ብላ ስትደነገው እንዴ ቆይ ቆይ ያሁኑ ጩና አይደለም እንደዚህ ነገሮች የምታወራው ብላ ስትናገረው እንዴ አላቅም ስደናበር እኮ የሚያወራ ነገር ቃላቶች አሪፍ አሪፍ ቃኖት ነው ብዬ ነው የማወጣው እኔ እኮ ፍቅሬ አትቀበለም ብዬ በጣም ነው ያሰሰብኩ ነበረ ብሎ ከአሁን በኋላ የዳጊ እንጨኛ ወይስ ደግሞ የዳጊ ምስተኛ በቅርብህ የምትሆን ነው ብሎ ይናገራታል። እሷም በደስታ ምልጭቅ ተነስታ እያቀፈች ትገኛለች። አሁን አንድ ነገር የሚያሳስብኝ ነገር አለ አባቴ እንዴት ነው የማገኘው ብላ ትናገራለች። በዛ ጊዜ ዶክተሩ ቁጭ ብላ እያሳሰበ እናቴ ትዝታው እያሳሰበ ትመጣለች። በዛ ጊዜ ወይዘሪት አምናን ወደ እሱ ትሄዳለች። አታስቢ ይቅርታ ልጠይቅ ነው መጣ እኔ እናትህ ሸኝቻለሁ ስለዚህ ሂድና እናትህ አገኘው ካሁን በኋላ እኔም ከቂም ተነሳስቼ ነው እንደዚህ ነገር አደረኩ ብሎት ይናገራል። በዛ ጊዜ እሱም እሺ ይቅርታሽን
ተቀብያለሁ። እኔ የምፈልገው እናቴ ብቻ ነው ብሎ ይናገራታል። እናቷ ወደ ቤት ትሄዳለች። በዛ ጊዜ አምናንም እንኳን ደስ አለክ ብሎ ስትናገረው አንቺ ይሄ ነገር እንደዚህ ማድረግሽ ግን ቢያስከፋኝም አመሰግናለሁ ስትለው እናት ከበለጠ ነገር ስለሌለ ችግር የለም ለእናት ይሄም ትንሽ ነው ስለዚህ ብላ ታወራለች። እናቷ አማቿ ያንተ ቆይ አንተ ጠላት አለ ወይ? ለምንድነው ሰው የሚከታተልም አለ ወይ ብላ ስጠይቀው እሷም ዶክተሩ መልስ ሲያጣ አምናን አዎ በታካሚ እኔ ነገር አለ ብላ ትናገራለች። እሱም